ሰላም ጤና ይስጥልን። ውድ የኪንግደም ኦፍ ሄቨን ፓራዳይስ የስፒሪቹዋል ወይም የመንፈሳዊ ትምህርት ቻናል ተከታታዮች፣ እንግዲህ ያው በጥያቄያችሁ መሰረት ዛሬ በዛ ላይ መዘጋጀት ባልችልም ማለት ትንሽ ጉዳዩ ላስብበት ፈልጌ ነው። ፐርሰናል በሆኑ ወይም ደግሞ ባደገ ስህተት ላይ ባደገ ጥፋት ላይ ብዙ ጊዜያችንን ከምናቃጥል ገና ስህተት ከመነሻው በሚል የሆነ ትምህርት ስህተት ከመነሻው በሚል ርዕስ ላይ ፐርሰናሊ ያን እዩ ጩፋ ወይም ደግሞ ሌሎች መንፈሳዊ ትምህርት አስተማሪዎች ወይም ጠባቂዎች ላይ ያተኮረ ሳይሆን ኖርማሊ ስህተት ከየቱ ጋር ነው መገታት ያለበት በሚል አንድ ቪዲዮ ይሄን ሰሞን እለቃለሁ ብዬ አስባለሁ። ብዙም ኢንተረስቲንግ ስላልሆንኩኝ ነው። አንድም ያው ብዙ ሰው አስተያየት ስለሰጠበት በዛ ነገር ላይ መደጋገም ብዙ አላስፈላጊ ነገር ነው፣ ወይም ደግሞ ያንን ሰው በጣም ሊያሰናክለው ይችላል። ከአቅም በላይ የሆነም ነገር እንዳይሆን ቢያንስ በዚህ እንኳን እንጠንቀቅ ከሚል አንፃር ነው እንጂ ኮመንቶች ላይ አይቻለኝ በዚህ ጉዳይ ላይ እንደዚህ ብትለን ያለብን ኃላፊነት ብትወጣ የሚል ነገሮች አንብቤያለሁ። ሳላነብ ቀርቼ ሳይሆን ኖርማሊ ግን እንዳልኳችሁ ከስተት ጋር የተገናኙ ከሐሰተኛ ትምህርቶች ጋር የተገናኙ ጅማሮ እንዴት ነው የቱ ጋስ ብንጀምር ሳይስፋፋ ወይም ደግሞ ብዙ ጥፋትን ሳያስከትል ማስቆም ይቻላል ከሚለው ጋር የተጠናከረ ትምህርት ይዤ እንደምመጣ ተስፋ አደርጋለሁ በዚህ ሳምንት ውስጥ። ዛሬ ግን በጣም በቅድሚያ ላመሰግን የምወደው ምንድነው፣ ባለፈው በለቀኩት ቪዲዮ ላይ ደስ የሚል አስተያየት ማለት በቃ አንድ ማህበረሰብ ወይም ደግሞ አንድ ሶሳይቲ በዚህ ልክ ራሱን ሲያንጽ ደስ ይላል ማለት በደንብ ነው ያዳመጣችሁት፣ በደንብም ነው ነገሩን ያጤናችሁት እና ግን ስለዚህም በጣም አመሰግናለሁ ለማለት እወዳለሁኝ ከወዲሁ። ትንሽ እስኪ የእኔ የሚመስለኝን ነገር ማለት ከእምነት ጋር የተገናኘ እምነት ምንድነው የሚለውን እስኪ በጣም ሀርት ተችንግ የሆነ ፓርቷን ለማንሳት ነው የሞከርኩትኝ። ያው በቃል እንደሚባለው ብዙ ጊዜ ስለ እምነት ስናወራ ዕብራውያን 11 ስለ እምነት አባቶች በደንብ አድርጎ ይነግረናል። የእምነት ቋሚ ምስክሮች በሚል የተወሰነውን ልበል፣ ያው ብዙ ሰው ያውቀዋል። እዚህ ላይ ጊዜ መፍጀቱ ትንሽ ተገቢ ነው ብዬ ስለማላስብ ስለምታውቁትም በሌላ አኳን ወይም ደግሞ በሌላ ትንሽ አንዳንድ ጊዜ በተለመደ ትምህርት ላይ ብዙ ጊዜ መፍጀት ሰውን ጆሮ አይስብም፣ ስለተለመደ ሰውም ጆሮ አይሰጠውም በሚል ስለዚህ አዲስ ትምህርቶች ላይ ወይም ደግሞ ያልታዩ ፓርቶች ላይ ለማተኮር እሞክራለሁኝ። ዛሬ ግን እዚህ ጋር የእምነት ቋሚ ምስክሮች ብሎ እንደ መግቢያ ነገር ልጠቀመው። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። ማለት እምነት በማይታይ ነገር ላይ የሰው ልጅ ተስፋ አድርጎ አምኖ ሁሉን ነገሩን ሰሚት አድርጎ የሚሰጠው ነገር እንደሆነ ያስረዳል እዚህ ጋር። ምክንያቱም የሚታይ ነገርማ ልናምነው አንችልም። በቃ ይታያል። ሶ ሲምፕል ማለት ቀላል ነገር ነው። ያንን ማመን አይጠበቅብንም። አንድ ብርጭቆ መሆኑን ካወቅን ዳሰን አይተን ከተረዳን ምንድነው እምነት ይቀልብናል። እምነት ማለት የማናየውን ነገር እንደምናየው አድርገን ስንቀበል እንደማለት ነው። በዚህ ላይ ምን ይላል? ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥ መስዋዕት ለእግዚአብሔር በእምነት አቀረበ። አሁን እዚህ ጋር አቤል ከቃየል ምንድነው እሱ? አቤል
የከብት እረኛ ነበር፣ ማነው የበጎች እረኛ ነበር። ቃየል ደግሞ ገበሬ። ሁለቱም ባላቸው ነገር ላይ ነው ለእግዚአብሔር ምን ያቀረቡት? መስዋዕትን ያቀረቡት። ቃየል ምንድነው? እሱ ካፈራው ካረሰው በእጁ በላቡ ካረሰው ነገር ለእግዚአብሔር ከዘሩ አቀረበ። አቤልስ ከሚያውቀው እሱ ከሚያውቀው ሙያ የራሱ ላቡ ማለቴ ከሚለፋበት ከሚጥርበት ነገር የተወደደ የሚለውን ለእግዚአብሔር አቀረበ። ሁለቱም ምንድነው? እሱ ከስራ አንጻር ምንድናቸው? እሱ ሁለቱም በቃ ያላቸውን ነገር አቅርቧል። ግን የአቤል መስዋዕት ከቃየል በልጦ በእግዚአብሔር ፊት እንዴት ሊታይ ቻለ ሲባል እምነቱ ነው ልዩነቱ። አቤል ያቺን የበግ ጠቦት በእምነት ለእግዚአብሔር እንደሚገባው አድርጎ በእምነት አቅርቧል። እምነቱ ምን አመጣ ነው? እሱ ልዩነትን አመጣ ይለናል እዚህ። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሄኖክም ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታል። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔርም የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ኖህ ገና ስለማይታየው ነገር ተረድቶ እያለ ሙሉ የዕብራውያን 11 ማለት ሙሉ በቃ ስለ እምነት አባቶች ከኖህ ይጀምራል፣ ወደ አብርሃም ይሄዳል፣ ከዛ ሙሴ ይመጣል እያለ ሙሉ በቃ እስከ ዳዊት ድረስ ያለውን ታሪክ እንዳለ እያሳየን እምነት ምንድን ነው የሚለውን የኮር አይዲያል ፖይንቷን ሰራውንድ እያደረገ ለማስረዳት ይሞክራል። እንግዲህ እዚህ ዕብራውያን 11 ላይ ይሄ ቴዎሬቲካሊ እንደዚህ ነው እያልን ይነግረናል። እስኪ ማለት ምንድነው ባይብል ወይም ደግሞ እነዚህ ሆሊ ስክሪፕቸሮች ኖርማሊ ቴዎሬቲካል ናቸው፣ ግን ደግሞ በጣም ሴንሲቲቭ አድርገው ሊያስረዱን የሚችሉትን ፓርቶች ደግሞ እኔ እስኪ በእኔ መረዳት እኔ የገባኝን ያህል ላስረዳችሁ። እስኪ እንወያይ እስኪ እዚህ ላይ ማለት እኔ አሁን እምነትን በደንብ የሰው አእምሮ ውስጥ ወይም የሰው ልብ ውስጥ ያሰርጸዋል ብዬ እንትን ያሰብኩትኝ ሉቃስ ምዕራፍ 23 ላይ ያው ስቅለትም ስለሆነ የፋሲካን በዓል ስለሆነ ከዛ ጋር ምን ያለ የተገናኘ ርዕስ ታይትል ነው ለመምረጥ የሞከርኩትኝ። ዋናው ግን በዓሉ ምናምን ሳይሆን በጣም ሄርተችንግ የሆነ እንትን ነው። በጣም ልብን የሚነካ ነገር፣ በጣም የሰው ልጅ ልብ እንዲያስተውል የሚያደርግ ፓርት ነው ብዬ ስለማስብ ነው። እንግዲህ ሉቃስ 23 ከ13 ጀምሮ ስናነብ ኢየሱስ የሞት ፍርድ እንደተፈረደበት የሚነግረን ይሄ ቻፕተር ነው። እንግዲህ ሉቃስ 23 እና ምን ይላል? ከ13 ጀምሮ ጲላጦስም የካህናትን አለቆችና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህን ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደልስ እንኳ በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደ እኛ መልሶታልና፣ እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ ይፈተዋለሁ። በበዓሉ አንድ ይፈታላቸው ዘንድ ግድ ነበርና ሁላቸውም በአንድነት ይህን አስወግድ፣ በርባንንም ፍታልን እያሉ ጮሁ። እርሱም ውከትን በከተማ አንስቶ ሰውን ስለገደለ በወህኒ ታስሮ ነበር። ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው እያሉ ይጮሁ ነበር። ሶስተኛው ምን ነው ያደረግከው ክፋት ምንድን ነው? ለሞት የሚያደርሰው በደል አላገኘሁበትም፣ ስለዚህ ቀጥቼ ይፈታዋለሁ አላቸው። እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት። የእነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ልመናቸው እንዲሆንላቸው ፈረደበት። ያንን የለመኑትንም ስለ ሁከት ሰውንም ስለ መግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስን ግን ለፈቃዳቸው አሳልፎ ሰጠው።
በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉ እንዲሸከም ጫኑበት። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነርሱ ዞር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ፣ ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራሮችን በላያችን ውደቁ፣ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ሌሎችንም 2 ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራኒዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውን በግራ ሰቀሉ። ኢየሱስም አባቱ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡም ቆሞ ይመለከቱት ነበር። መኳንንቱም ደግሞ ሌሎቹን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥ ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። ዋናው ክላስ እዚች ጋር ነው። እንግዲህ እዚች ላይ እናተኩር። ማለት ከቁጥር 39 እስከ ስንት እስከ ኦልሞስት እስከ 50 ድረስ ያለውን በአትኩሮት ብናየው አሪፍ ነው። ምን ይላል? ከተሰቀሉት ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ኦኬ አሁን እዚህ ክፍል ላይ ሉቃስ 23 ከኖርማሊኛ ከ13 ጀምሮ ነው ያነበብነው። ግን ሙሉ ክፍሉን አንብቡት እናንተ። ሙሉ ክፍሉን ስታነቡት አሁን ለምላችሁ ሞሮፍ መረዳቱንም ለማግኘት ወይም ለመያዝ ይረዳችኋል። እኔ በዋናነት የፈለኩት ላሳያችሁ የፈለኩት እምነት በሚል ርዕስ ላይ ሲሆን በዚህ ክፍል ላይ 4 አይነት ነገሮች ካነሰ 4 ወይ ቢበዛ 5 ነገሮችን ዲቫይድ አድርጌ ለማሳየት እሞክራለሁ እምነት ምን እንደሆነ። እንግዲህ በእነዚህ ክፍሎች በቁጥር 35 ላይ የካህናት አለቆች፣ መኳንንቶች፣ የሃይማኖት መሪዎች፣ አባቶች፣ ሽማግሌዎች እንግዲህ እነዚህም በአንድ መደብ መደብኳቸው። ከዛ ሲቀጥል ሁለተኛው ህዝቡ ነው። ክርስቶስ ሲሰቀል ወይም ደግሞ ሊሰቀል ሳለ በዙሪያው የነበሩ የማህበረሰብ ክፍሎች እነማን ናቸው ብለን ስናስብ 5 ዲቪዥኖችን አወጣን። አንደኛ የካህናት አለቆች፣ መኳንንቶች ወይም ደግሞ በአጠቃላይ የሃይማኖት መሪዎች በሚል ብንይዘው። ከዛ ሲቀጥል ደግሞ ህዝብ አለ። ትዕይንቱን የሚያይ ታዳሚ ህዝብ አለ። ሌላው ጭፍሮች ይላቸዋል ቁጥር 36 ላይ ጭፍሮች ወይም ቀለል ባለ ቋንቋ ጉዳይ አስፈጻሚዎች ማለት ነው። ማለት እነዚህ ሃይማኖት የሮም ገዦች ኢየሱስ እንዲሰቅሉት፣ እንዲመቱት፣ መስቀሉን የተለያየ ነገር እንዲያደርጉት የሚያዟቸው ጉዳያቸው እንዲያስፈጽሙ የሚያደርጓቸው ጭፍሮች አሉ ይለናል። ከዛ ሲቀጥል ደግሞ ከክርስቶስ ጋር አብረው የተሰቀሉ 2 ክፉ አድራጊዎች ቁጥር 32 ላይ እንደሚያነሳው እንዳሉ ይነግረናል። ደግሞ መለስ ብላችሁ ከአንድ ጀምሮ በምታዩት ሰዓት ወይም በምታነቡበት ሰዓት ሄሮድስ እንግዲህ ክርስቶስ ከመወለዱ በሚወለድበት ሰዓት የሚፈልገው ንጉስ ነበር። ያኔ የገሊላ አውራጅ ወይም ደግሞ የገሊላ አካባቢ ግዛት የገሊላ ግዛት በወቅቱ ዋና ተጠሪ ወይም ደግሞ እንደ ንጉስ የነበረው ሄሮድስ ነበርና
በጽኑ ይፈልገው ነበረ ክርስቶስ የሚያደርገውን ታምር ለማየትም ሆነ እንግዲህ በዚህ ጉዳይ እነዚህ አራቱ ወንጌሎች የሚገልጹበት መንገድ ይለያይ ይሆናል። አንዳንዱ ክርስቶስ ሕፃን እንዳለ እንደሞተ ሄሮድስ ከሞተ በኋላ ነው ከግብጽ የተመለሰው የሚል ትምህርት አለ። ዞሮ ዞሮ እነዚህ ሶስቱ ሲኖፕቲክ ጎስፔል የሚባሉት ወይም ደግሞ አንድ አይነት ይዘት ያላቸው የወንጌል ትምህርቶችን የሚያሰራጩት ማቴዎስ፣ ማርቆስና ሉቃስ ሶስቱ አንድ ሲሆኑ ዮሐንስ ላይ ትንሽ ለየት ያለ የወንጌል ስርጭት ያለበት ላይ ሰው ለየት ያለ አገላለጽ አለ እንግዲህ እና ግን ምንድነው በጽኑ ይፈልገው ነበር ማየት ይፈልጋልማ ሄሮድስ። ሰው ጲላጦስ የተባለ ይህ የሮም ገዢ የነበረው አምጥተው ሲሰጡት እነዚህ የሃይማኖት አለቆች የሃይማኖት መሪዎች፣ የካህናት አለቆች ክርስቶስን ይዘው አሳልፈው በሚሰጡበት ሰዓት ጥፋቱ ምንድነው ብሎ በሚጠይቃቸው ሰዓት ምንድነው ብለው እንትን ያሉት ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ህዝቡን ያውካል። በቃ ጥፋት ሲያጡበት ይሄንን ነው የተሳሳተ ትምህርት እያስተማረ እኔ የአይሁድ ንጉስ ነኝ እያለ ህዝቡን ያውካል። በዚህ እንግዲህ ይሄ ሰው ሆኖ ሳለ አምላክ ነኝ ብሏል እና በህጋችን መሰረት ደግሞ አምላክ ነኝ ማለት ትልቅ ስድብ ነውና ለሞት የሚያደርስ ፍርድ ይገባዋል ብለን ወደ አንተ ያመጣንበት ምክንያት ይሄ ነው። ስለዚህ እንድትገልልን በመስቀል ላይ ተሰቅሎ እንዲሞት ነው ዞሮ ወደ ጲላጦስ ያመጡት። እናም ጲላጦስ ግን ዞሮ ይህ ሰው ለሞት የሚያደርስ ምን አላገኘውበትም፣ ፍርድ አላገኘውበትም። ስለዚህ ባይሆን በበዓሉ ቀን ከሚፈቱት አንዱ ቀጥቼ ልፍታላችሁ ቢል ምንም እሺ ሊሉ አልቻሉም። በጣም በተለየ ጩኸትና በተለየ ፍላጎት ክርስቶስ እንዲሰቀል ፈልገው ነበረ። በሱ ምትክ ደግሞ ማን ነው ይፈታልን? በርባን ማለት ሁከትን አስነስቶ ሰውን ስላስገደለ ነው እንግዲህ በሆኒ ታስሮ የነበረውና እሱን ልቀቅልን፣ ክርስቶስን ግን እንዲሰቀል እንፈልጋለን የሚል ጩኸት ወይም ደግሞ የተቃርኖ ሀሳብ ሲያነሱ ስለዚህ ዞሮ ምንድነው ጲላጦስ ሊሰቅለው አልፈለገም፣ እንዲቀጣ አልፈለገም። አሳማኝ የሆነ ምክንያት ስላላገኘበት ሊፈታላቸው አስቦ ነበር። ነገር ግን እነሱ ፍቃደኛ ስላልሆኑ ለነሱ ፍቃድ አሳልፎ ሰጠው ይላል እንግዲህ መጽሐፉ። እና እዚህ ጋር ምንድነው ሁለት ንጉሶች እናያለን፣ ሄሮድስ እና ጲላጦስ፣ ሁለት መሪዎች። ሁለት ክፉ አድራጊዎች ነበሩ፣ ጭፍሮች ነበሩ፣ ህዝብ ነበረ፣ የካህናት አለቆች ነበሩ። ከዚህ ውስጥ ከሁለቱ ክፉ አድራጊዎች አንደኛው ክርስቶስን አመነ። አሁን እዚህ ጋር ይህን የሶሳይቲ ዲቪዥን ከሁለት ከፈለው ማለት ነው። የሰው በአንዱ በእግዚአብሔር ልጅ ያመነና ያላመነ በሚል እሺ እሱን እናያለን። ስለዚህ ከአምስቱ አንዱ ጉባኤውን ያመነና ያላመነ ብሎ ከሁለት ከፈለው። እንዴት ለናይ ነው እንግዲህ ምን አይነት እምነት ነው ማለት አሁን ይህ ሰው ምን አይነት እምነት ነው ሊያምን የቻለው ነው። ሀሳቤን ለማስረዳት የሆነ ዘንድ ወደ 5 ዲቪዥን አውጥቼ ነው የሚያየሁት። አንደኛ ምንድነው እምነት የፍላጎት ቅደም ተከተልን ያስተካክላል። ሁለተኛው እምነት የአምልኮ መሰረት ይለውጣል። ሶስተኛው እምነት የስነ ምግባር ልዩነት ይፈጥራል። ሲቀጥል አራተኛው እምነት ከክፉ ማህበር ይለያል። በስተመጨረሻ ደግሞ እምነት በዘላለም መንግስት ወይም ደግሞ በእግዚአብሔር መንግስት እንድናምን ያደርገናል።
ስለዚህ እምነት ስንል አንድ ሰው አመነ በሕያው በእግዚአብሔር ልጅ አመነ ብለን ስንገልጽ ያመነ ሰው ባህሪያቱ ምንድን ነው ካልን አንደኛውን ነው። እስኪ እምነት የፍላጎት ቅደም ተከተልን ያስተካክላል። ያ ማለት ምን ማለት ነው? እግዚአብሔርን ቀዳሚ ያደርግና ሌላውን ተከታይ ያደርጋል። የእግዚአብሔርን መንግስት ያስቀድምና ሌሎች ምንድነው እሱ እንደ ትርፍ ነገር ነው የሚያያቸው። እሺ ወይም ደግሞ በሌላ አገላለጽ በአስተሳሰባችን ላይ አንደኛ የምናደርገው ነገር ምርጫችንን ይወስናል ማለት ነው። ለዛ ነው ማቴዎስ 6 ላይ ምን ይላል? ጽድቅና መንግስቱን በቅድሚያ ፈልጉ ሌላው ይጨመርላችኋል የሚለው። እስኪ እንየው። ጽድቅና መንግስቱን በቅድሚያ ፈልጉ ሌላው ይጨመርላችኋል። ከቁጥር 30 ማቴዎስ 6 ከቁጥር 30 ድረስ እንግዲህ እግዚአብሔር ምን አለ? እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት ማቴዎስ 6 ከ19 ጀምሮ ማቴዎስ 6 ከ30 ጀምሮ ስናይ እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት። እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ይላል። አሁን ይህ አማኝ የተባለ ሰው በክርስቶስ በአንደኛው ሳይድ የተሰቀለው በክርስቶስ በመጨረሻው ሰዓት ያመነው ሰው ይህን ያደረገው ምን ብሎ ነው የለመነው? በመንግስት አስበኝ። ይሲ የሱ የመጀመሪያው ጥያቄ ምንድነው? እሱ ማረኝ፣ ስለዚህ በመንግስት አስበኝ። ምክንያቱም በቃ ኢየሱስን እንዲህ ባለው ሰዓት እንደሚሰማው ገብቶታል። ለዛ ነው ቅድም ማቴዎስ 6 ከ30 ጀምሮ ያነበብኩላችሁ በቅድሚያ ምኑን ፈልጉ? ጽድቁን፣ ሌላ ሁሉ ይጨመርላችኋል የሚለው ለዚህ ነው። ለዛም ነው በቃ ይህ ሰው አሁን ተሰቅሎ ነው ያለው፣ ወንጀለኛ ነው ሰው። ነገር ግን ተሰቅሎ እንደውም እንደ ስጋ ቢሆን እንደ ስጋ ሀሳብ ቢሆን በጭንቅ ላይ በችግር ላይ እንዳለ ሰው ቢሆን ምንድን ነው የሚጠ እውነት ያኛው በጎኑ የተሰቀለው ወይም ደግሞ ሌሎቹ ግሩፖች የካህናት አለቆችን ብትሉ ሌላኛው ከሱ ጎን ከክርስቶስ በአንደኛው ጎን ክርስቶስን የተቃወመው በአንደኛው ጎን ያለው ክርስቶስን የተቃወመው ሰው እንዳለው ምንድን ነው? አንተ እውነት የአይሁድ ንጉሥ ከሆንክ ምን አድርግ ነው ያለው? ራስን አድን፣ ከዛስ እኛንም አድነና። የስጋዊ ጥያቄ ነው። ከዚህ ስቃያችን አድነን፣ ራስን አድን፣ ከዛ እኛንም አድን። ከዛስ በኋላ እንዲህ ካረክ እናምናለን እኮ ነው። ስጋውን ያስቀደመው ያስ ያመነው ሰው ምንድን ነው? እሱ መንፈስ ነፍሱን ያስቀደመው። ምክንያቱም በመንግስት አስበኝ ብሎ ነው እንግዲህ እንትን ያለው። ለዛም ነው እኮ በመጽሐፉ ላይ ሲናገር ሁል ጊዜ በአስተሳሰባችን ላይ ወይም ደግሞ በልባችን በአእምሯችን ላይ አንደኛ የምናደርገው ነገር ምርጫችንን ይወስናል። ለዛም ነው ሀብት ባለበት በዛ ልብ እዛው ይሆናል ብሎ ለሁለት ጌቶች መገዛት አይቻልም። ያ ማለት ማቴዎስ 6:19 አካባቢ ነው ያለው። ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም
ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብ ደግሞ በዚያ ይሆናልና ይላል። ይሲ መዝገብ ባለበት ማለት ሀብታችሁ ባለበት ልባችሁም ይቅርታ በዛ ይሆናል። ለዛም ነው በአእምሯችን ውስጥ ሁል ጊዜ አንደኛ ብለን ወይም በልባችን ውስጥ ሁል ጊዜ አንደኛ አድርገን የምናስቀምጠው ነገር ሁል ጊዜ ለድርጊታችን ተጠያቂ ነው። እስኪ ምን አለ ክርስቶስ ዮሐንስ 6 ላይ ስለ እምነት ሲያስተምር ዮሐንስ 6 ከ49 እስከ 51 ያለውን እኔ እስኪ ዮሐንስ 6 ከ49 እስከ 51 አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔስ ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። 57 ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። እንግዲህ ይህን ታሪክ ካስታውሳችሁ ክርስቶስ 5 እንጀራና 2 ዓሣ ከባረከና 5000 አባወራዎችን ከመገበ በኋላ 12 መሶብ ትራፊ ያህል ሐዋርያቶቹ እንደሰበሰቡ እናስታውሳለን። እና በነጋታው ነው እንግዲህ ክርስቶስ ራቅ ብሎ ያንን ታምር ካደረገበት አውራጃ ትንሽ ራቅ ብሎ ተቀምጦ ሳለ በጀልባ ተመርተው እሱ ወዳለበት ይሄዱና ክርስቶስ ገና ሲያያቸው ምን ይላቸዋል? እናንተ ስለመገብኳችሁ ስላበላኋችሁ ነው የፈለጋችሁኝ እንጂ ምልክትን ፈልጋችሁ አይደለም ይላል። ይቀጥላሉ እነሱ ደግሞ ምን ይሉታል? እንዴ ታዲያ ምን እናርግ? ማለት እንደምታስታውሰው ሙሴ አባታችን ነው፣ የእምነት አባታችን ነው። ሙሴን የእምነት አባት ያደረግነው ምንድነው? በምድረ በዳ አባቶቻችንን በሚታይ በሚያምኑት አካሄድ መናን ከሰማይ አውርዶ ስላበላን ሙሴን እንደ አባት ተቀበል ነው። ስለዚህ አንተን እንድንቀበል እንደ መሪ እንደ መሲሁ እንድንቀበል ምን አድርግልን? ታምር አድርግልን እያሉት ነው በተዘዋዋሪ። ከዛ ምን ይላቸዋል እሱ ክርስቶስ? ሙሴ አይደለም ሲጀመር እግዚአብሔር ነው መናን የሰጣችሁ እንጂ ሙሴ አይደለም። ደግሞ እንደዛም ቢሆን ሙሴ የሰጣችሁ መና በልተው አባቶቻችሁ ወዲያው ተርበዋል። እንግዲያ ወዲያው በልታችሁ ጠግባችሁ ወዲያውኑ ደግሞ የሚርባችሁ መና ነው ሙሴ የሰጣችሁ። እኔ ግን የምሰጣችሁ ምንድን ነው? የዘላለም መና፣ አንዴ ከበላችሁ ዳግመኛ ማትራቡበት እሱ መና ነው። እሱም እኔ ራሴ ነኝ። ሙሴ መናን አይደል? እሱም ጊዜያዊ መናን አይደል ያበላችሁ? እኔ ደግሞ ራሴ መና ነኝ፣ ከሰማይ የወረድኩኝ ትልቅ ታምር ነኝ እኔ ራሴ። እና የኔን ስጋ ከበላችሁ ዳግም አትራቡ፣ ደሜን ከጠጣችሁ ዳግም አትጠሙ፣ የዘላለም ሕይወትን ታገኛላችሁ ብሎ እኔ ራሱ ትልቅ ታምር ነኝ፣ ስለዚህ እኔን ተቀበሉኝ ሲላቸው፣ በዚህ ትምህርቱ እንግዲህ ብዙ ተከታዮች ነበሩት፣ ሐዋርያቶች ነበሩት።
ደቀ መዛሙርት ማለት ነው። ብዙዎች በዚህ ንግግሩ ተሰናክለው ከነዛ ሁሉ ሐዋርያቶች 12 ብቻ ነው የቀሩት እና ከነዛም ከ12ቱ መጨረሻ ላይ ምን ይላል? እናንተስ ትታችሁኝ ለምን አትሄዱም ብሎ ይጠይቃቸዋል። እንግዲህ ከ12ቱ አንዱ ጴጥሮስ እንደምናውቀው ፈተን ይላል። ምን አለው? ከአንተ ወዴት እንሄዳለን? አንተ የዘላለም ሕይወት ቃል አለክ። ይህ ማለት ምንድን ነው? እነዚህ የቀሩት ሐዋርያት የተጣበቁት ከዚህ ከዘላለማዊ ቃል ጋር ነበር እንደማለት ነው። ስለዚህ ከአንተ ወዴት እንሄዳለን? ሌላ አማራጭ የለንም። ያለንን ትተን ተከተልናል። ምንም ሌላ ምርጫ የለ። አንድና አንድ አንተን አምነን የመጣ ነው። ሌላ እዛና እዚህ የምንልበት ነገር የለም። ስለዚህ ከአንተ ወዴት? ከአንተ የዘላለማዊ ሕይወት ቃል ከሆንከው ወዴት እንሄዳለን ብሎ በጣም በሚያምር አነጋገር ይነግረናል። ያ ማለት ጆን ወይም ደግሞ ዮሐንስ 6:63 ላይ ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ምንድነው? ይሄ ኖርማሊ ስጋ አይደለም። ለስጋችሁማ ስጋችሁ እኮ ትታችሁ ትሄዳላችሁ። ስትሞቱ ስጋችሁ አያርግም፣ አብሯችሁ ሟች ነው። እኔ ግን የምሰጣችሁ ምንድነው? ከዚህም የተነሳ ከደቀ መዛሙርት ብዙዎች ወደ ኋላ ተመለሱ ይልና ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ከዚህም የተነሳ ይላል እዛው 66 ላይ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? አለ። ስምዖን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለክ፣ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆን አምነናል አውቀናለን ብለው መለሱለት ይላል። እምነት ማለት ምንድን ነው? እሱ ዘላለምን ያስቀደመ እግዚአብሔርን፣ ቅድስናን፣ ዘላለምን ያስቀደመ ነው። እንዲያ ካልሆንማ ምኑን እምነት ሆነ? ስለዚህ እምነት የፍላጎት ቅደም ተከተልን ያስተካክላል። ያም ማለት መንፈስን መጀመሪያ፣ ከዛ ምንድነው እሱ? ስጋ ነው። እሺ፣ ሁለተኛው እምነት የአምልኮ መሰረትን ይለውጣል። ቁጥር 39 ላይ በዚሁ በሉቃስ ወንጌል ምዕራፍ 23 ላይ የምትመለከቱት ምንድነው እሱ? ምን እያሉ ነው እነዚህ የሃይማኖት መሪዎች እየተሳለቁበት ያሉት? ቤተ መቅደስ የምታፈርስ በ3 ቀን የምትሰራ አንተ በል ራስን አድና። ያው አንተ እውነት የእግዚአብሔር ልጅ ከሆንክ እስኪ ከዚህ መስቀል ላይ ውረድ፣ ከዚህ ስቃይክ እስኪ አምልጥ በታምራት እያሉ ከአንዱ በስተቀር ሁሉም ምን ሲሉ ነበር? ሲያፌዙበት ነበረ። ምንድን ነው እሱ? እምነት ማለት ዞሮ ዞሮ እግዚአብሔርን አመንም ማለት ያመንበት ምክንያት ምንድን ነው እሱ? እግዚአብሔርን ልናመልክ የሰው ልጅ የመጀመሪያ ወደ ምድር መጣራቱ ምን እግዚአብሔርን ለማምለክ እስከሆነ ድረስ እምነት ምንድነው? የማምለክ ጥሪ ነው ማለት ነው። ስለዚህ እምነት የአምልኮ መሰረትን ይለውጣል ማለት አንድ ሰው እግዚአብሔርን የሚያመልክበት መሰረቱ ምንድነው እሱ? ወይም ደግሞ ምክንያቱ ምንድነው እሱ? ስለሚያድነው ምንድነው እሱ? የሆነ ጥቅም ፍለጋ ነው? አሁን እውነት እስኪ አሁን ይሄ አማኙ ሰው ከክርስቶስ በአንደኛው ሳይድ የተሰቀለና በመንግስት አስበኝ ብሎ የጠየቀው ሰው እሱ አማኝ ነው ካለ ምክንያቱም አማኝ ነው። የእምነቱ መሰረት ስጋዊ ነገር አይደለም። ያኔ እኮ እንደ ሰው ስጋ ይደክመዋል፣ ያመዋል እና ከዚህ ስቃይ ገላግለኝና ለማንክ አይደለም። ራስን አድን እኛንም አድን እንደ ሌሎች እንደ ሰነፎቹ ከዛ እናምንብሃለን እኮ ማለታቸው። እንደዛ ሳይሆን ጥያቄው ምንድነው እሱ ያለው? የእሱ ጥያቄ በመንግስት አስበኝ
ቅድሚያ ምንድነው? ነፍሱን ያስቀደመው። ስለ ነፍሱ ነው የጠየቀው። በቃ ስጋውን ረስቶታል። በምንድነው? በመንግስት አስበኝ ብሎ ነው የጠየቀው። እነዛስ የማያምኑት ደግሞ በተቃራኒ ኧረ እንዴ አንተ የእግዚአብሔር ሰው ነኝ ካልክ፣ የእግዚአብሔር ልጅ ነኝ ካልክ፣ እግዚአብሔር ነኝ ካልክ፣ ከሰማይ የወረድኩ መና ነኝ እኔ ቤተ መቅደስን አፍርሼ በ3 ቀን አፍርሼ እሰራዋለሁ ካልክ፣ ታዲያ አድና ራስን ከመስቀል ላይ ራስን አውርዳ። ይሄን ታምር ስታረግ አይተን ደግሞ እኛም በአንተ እናምንብሃለን። እንድናምንብህ ምልክትን አሳየን፣ ከስቃያችን ገላግለን፣ ከምድረ ተሰቅሎ የነበረውን በቃ ራስን አድነ እኔንም አድነኝ ከዛ አምንብሃለሁ እያለው ነው። ምድራዊ ነገር ነው ጥያቄው የዚህ ሰውዬ። የእነዚህ ከአማኙ ውጭ ያላመኑት እነዛ ግሩፖች እንዳለ ምድራዊን ነገር ነው ያስቀደሙት፣ ሰማያዊን ነገር አላስቀደሙም። እንትን አላ የአምልኮ መሰረታቸው ምንድነው? እነሱን እንዲያድናቸው ወይም ደግሞ ምልክትን እንዲያሳያቸው። ለሃይማኖት መሪዎች ምልክት ነው የሚፈልጉት። እሺ ውረድ፣ ታምር አድርግና ከዚህ ከኛ አምልጥ፣ ከዛ እናምንብሃለን። ይሰቀል ዘንድ የዓለምን ኃጢአት፣ የሰው ልጅ ኃጢአት ይገላግለው ዘንድ ግን መሰቀል ስላለበት ክርስቶስ ምንም አላለም ነበረ በዚህ ጉዳይ። እሺ ሶስተኛው ምንድነው? እምነት የስነ ምግባር ልዩነት ይፈጥራል ነው። ምክንያቱም እምነት ፈሪሃ እግዚአብሔርን ካልፈጠረ ምኑን እምነት ይባላል? እግዚአብሔርን ያመነ ሰው እንግዲህ እግዚአብሔርን ሳያውቅ በፊት አንዱን የእግዚአብሔርን ልጅ ሳያውቅ በፊት ባለው ህይወት ውስጥ ካለ ታዲያ ምኑን እምነት ተባለ? ምኑን በክርስቶስ አመነ? እስኪ ቲቶ 3 ላይ እኔ እስኪ ቲቶ 3 ከ3 ጀምሮ ነው። ቲቶ 3 ከቁጥር 3 ጀምሮ ጳውሎስ ነው እንግዲህ ይህን መልእክት የጻፈውና እኛ ደግሞ ይላል አስቀድመን የማናስተውል ነበርን፣ የማንታዘዝ፣ የምንስት ማለት ክርስቶስን ከማመናችን ክርስትናን ከመቀበላችን በፊት እኛ እንዲነበርን እያለ እያስረዳቸው ነው። እኛ ደግሞ አስቀድመን የማናስተውል ነበርን፣ የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደድ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያን መንፈስ በጸጋው ጸድቀን በዘላለማዊ ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይላል። እንግዲህ ቲቶ ቁጥር 8 ላይ ምን ይላል? ቃሉ የታመነ ነው፣ እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ፣ ይህ መልካምና ለሰዎች የሚጠቅም ነውና ይላል። ምንድነው እምነት? እዚህ ላይ እንደምናየው የስነ ምግባር ልዩነት ይፈጥራል። ገላትያ 5:19 ጀምሮ እንደምታውቁት የስጋ ፍሬና የእምነት ፍሬ ወይም ደግሞ የስጋ ስራና የመንፈስ ስራ በሚል ይከፋፍለዋል። ከሱ በላይ ደግሞ ከፍ ብሎ አሮጌው ሰውና አዲሱ ሰው፣ አሮጌው የሚለው የአዳምን ማንነት፣ የአዳምን ኃጢአታዊ ማንነት፣ አዲሱ ደግሞ በክርስቶስ ከሆነም በኋላ በክርስቶስ ውስጥ ዳግም ከተወለድን በኋላ ያለንን ባህሪ የሚያሳይ ነው። የመንፈስ ፍሬ ማለት አዲሱ ልብሳችን በክርስቶስ ከተወለድን በኋላ ሊኖረን ስለሚገባ ባህሪ የሚያስረዳን ነው። በጎነት፣ ገርነት፣ ደስተኛ መሆን እያለ ብዙ የሚገልጻቸው የመንፈስ ፍሬዎች አሉ። ገላትያ 5:19 ጀምሮ ማለት ነው። እነሱም በደንብ ስታነቡት እምነት የስነ ምግባር ልዩነትን እንደሚፈጥር እንረዳለን ማለት ነው። በዚሁ ክፍል ደግሞ ቁጥር 40 ላይ ሉቃስ 23 ባነሳነው ርዕስ ላይ ቁጥር 40 ላይ ስለ ስነ ምግባር ልዩነት በደንብ ነው የሚያስረው። ምክንያቱም ይህ ሰው እንግዲህ ከክርስቶስ ጋር ከተሰቀሉት አንደኛው ሰው ያመነው ሰው
ምን ነበረ? ከዚህ በፊት ረባሽ ነበር፣ ነፍሰ ገዳይ ነበረ፣ እንግዲህ በጥባጭ ክፉ አድራጊ ነበረ። ነገር ግን ክርስቶስ እኛስ በኃጢአታችን ነው አለ። ያኛውን ሲገስጸው ሲሰድባ ያኛው እኛስ በጥፋታችን ነው እዚህ ጋር የምንሰቀለው፣ እሱ ምንም ጥፋት ሳይሰራ ነው ብሎ ገሰጸው ይላል መጽሐፉና መታረሙን፣ መመለሱን፣ ጥፋቱን መረዳቱን፣ መጸጸቱን የሚያስረዳ ቨርስ ነው እዛ ጋር የምናያት ማለት ነው። እሺ ይህን አልካልን ስለ ስነ ምግባር ልዩነት። አሁን ደግሞ እምነት ከክፉ ማህበር ይለያል ነው። እንግዲህ ያነሳውላችሁ 5ቱ የማህበረሰብ ክፍሎች ህዝቡ፣ ጭፍሮች፣ 2 ክፉ አድራጊዎች፣ አንደኛው ክፉ አድራጊ ማለት ነው ካመነው ውጭ እና እነዚህ የሃይማኖት መሪዎች አሉ። ከነዚህ ሁሉ ነው እንግዲህ ይህ ሰው ተለይቶ ምን ያለው በእግዚአብሔር ወደ ማመን የሄደው። ስለዚህ እምነት ከክፉ ማህበር ይለያል። የመጨረሻው ምንድነው? እምነት በዘላለም መንግስት በእግዚአብሔር ያሳምነናል። እዚህ ጋር በደንብ እንድታዩልኝ የምፈልገው ፓርት ምን መሰላችሁ? እየሞተ እያለ የተሰቀለ ጌታ ማለት ከሱ ጋር አብሮ ተሰቅሏል። እንግዲህ ክርስቶስ እሱ የስጋ አካል እንደሆነ ክርስቶስም ጌታ ነው። ግን ስጋን የለበሰ ሰው እየተሰቃየ ያለ ነው። ራሱን ዞሮ ዞሮ ከስቃይ አላዳ ነው። ይሄ ስጋዊ አይኑ አካላዊ አይኑ የሚያየው ምንድነው? እሱ ክርስቶስ እዛ ጋር ደካማነቱን ነበር ማየት የነበረበት። ለሌሎቹ እንደታየው ራሱን የማያድን አይደለም እዛ ጋር ለነሱ እንደሚተርፍ አይደለም ሌላውን ያድን ይቀርና ራሱን ከመስቀል ላይ ሊያድን ስላልቻለ እንግዲህ እንደ ስጋዊ አይን ሲታይ ምንድነው? እሱ ይህን ድክመቱን ነበር ማየት የነበረበት ያሱ። ነገር ግን እሱ ከዚህ ባሻገር ምን ታየው? ዘላለማዊነት ስለታየው ነው። ጥያቄው ምንድነው? እሱ እውነትም ክርስቶስ አዳኝ መሆኑን ስለገባው። ምክንያቱም ያለ ምንም ኃጢአት ነው የሰቀሉት። በቃ የዛች ቀን ብቻ አይመስለኝም መቼም ስለ ክርስቶስ እውቀቱ ይኖረዋል ከዚህም ቀደም ብሎና እውነትም ይመጣል የተባለው ክርስቶስ መሲሁ እንደሆነ የገባው ይመስለኛል። ከዛ ተነስቶ ነው በመንግስት አስበኝ የሚለውን ጥያቄ ሊጠይቅ የቻለው ማለት ነው። እሺ ዛሬ ብዙ አወራን በዚህ ጉዳይ። ኔክስት ደግሞ ባለፈው በዋናነት የገለጽኩላችሁ የጳውሎስና የጴጥሮስ የሌሎቹ ከኢየሱስ ጋር የነበሩት ሐዋርያት በህግ ጉዳይ ላይ የነበራቸው አስተምሮት በሚል ልዩነት አለው ወይስ የለም በሚል በዛ ላይ ያለኝን ትምህርት ይዤ እቀርባለሁ። ለዛሬው በዚሁ እናበቃለን። እስክንገናኝ መልካም ሳምንት እላለሁኝ። እንደተለመደው ኮሜንታችሁን ልክ አሁን እንዳረጋችሁት በመግለጽ እንግዲህ የሶሻል ሚዲያ ዋና ተግባሩ ይህ ስለሆነ አንድ ሰው ብቻ ሳይሆን ሌሎች ኢንተራክሽኖችም የአድማጩም የተናጋሪውም ኢንተራክሽን መኖር ስላለበት ግዴታ ለዛ ነገር እንግዲህ ትብብራችሁ ይቀጥል ማለቴ ነው። እስክንገናኝ መልካም ሳምንት ይሁንላችሁ። እንዲሁም ደግሞ መልካም በዓል ከወዲሁ ለማለት እወዳለሁ።